ጤና ይስጥልኝ እንደምን አላችሁ እንኳን ደህና መጣችሁ ለማለት እወዳለሁ። በነገራችን ላይ የመጀመሪያችሁ ከሆነ ወደዚህ ቪዲዮ ስትመጡ በአጋጣሚ የሚሆን ያለ እቅድ ስትመጡ ሰብስክራይብ ሳታደርጉ እንዳታልፉ። በተለይ እህታችሁን የምትወዱ እህት ያላችሁ በእህቶች ዙሪያ በተለይ ደግሞ በካንሰር ዙሪያ ስራ መሰራት አለበት ብላችሁ የምታምኑ ሰዎች ሰብስክራይብ እያደረጋችሁ ልታበረታቱን ይገባል። ካሳነሽ መታሰቢያ የካንሰርና የህፃናት በጎ አድራጎት ድርጅት ነው። ስለዚህ ካንሰር ላይ እና ህፃናት ላይ በተለየ ሁኔታ ለመስራት ነው የታቀደው። ብዙ ሰዎች በካንሰር ሲታመሙ የሚቸግራቸው ዋናው ነገር ምንድነው ከተባለ ገንዘብ ነው። መድኃኒቱ በጣም ከባድ ነው። በሀገር ውስጥም ለመታከም ይሁን እዚሁ ሀገር ውስጥም ለመታከም ይሁን ወደ ውጭ ሀገር ለመሄድ በጣም ከባድ ነው። ትንሿን የኬሞቴራፒ ህክምና ለማድረግ የሚያስፈልገው ገንዘብ በጣም ከባድ ነው። እኔ ደግሞ እህቴም ታማ ስለነበረ እህቴ የሞተችው በካንሰር ስለሆነ እሷን ሳስታምም በተለያዩ ሆስፒታሎች ስንቀሳቀስ በግልም በመንግስትም ያየሁት በርካታ ነገር አለና ብዙዎች የሚሰቃዩት በገንዘብ እጥረት ነው። በገንዘብ እጥረት መዳን እየቻሉ ገንዘብ ባለማግኘታቸው ህይወታቸው የሚያልፍ የካንሰር ህመምተኞች በጣም በርካታ ናቸው። ስለዚህ ሁሉም ባለው አቅም በቻለው መጠን መተጋገዝ ከቻለ ቢያንስ ለኬሞቴራፒና ለተለያዩ ህክምናዎች እንኳን የተወሰኑ ሳንቲሞችን መረዳት ያለባቸው ሰዎች እንዲረዱ ማድረግ ያስፈልጋል ማለት ነው። ስለዚህ እንደዚህ ያለ የበጎ አድራጎት ዓላማ ያላቸው ሰዎች በጎ አድራጎት ሲሰራ ደስ የሚላቸው ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ስለዚህ ከካንሰር ጋር የተገናኙ ጠቃሚ ግንዛቤ የሚፈጥሩ መረጃዎችን በዚህ ቻናል እንለቃለን። እንዲሁም ደግሞ አቅማችን በፈቀደ መጠን እንዲሁም ወደፊት በካንሰር ዙሪያ የተለያዩ ድርጅቶችን በማስተባበር በማማከር ሰዎች ድጋፍ የሚያገኙበትን መንገድ በትኩረት እንሰራለን ማለት ነው። ስለዚህ ሰብስክራይብ አድርጉ፣ ቤተሰብ ሆኑ፣ አብረን በጋራ እንሰራለን። ካንሰር ላይ ግንዛቤ የሚያስጨብጡ መረጃዎችን ወደ እናንተ እናደርሳለን። እንዲሁም ደግሞ በአገኘነው አጋጣሚ ሁሉ የበጎ አድራጎት ድርጅቶችን በጎ ፈቃደኛ የሆኑ ግለሰቦችን መልካም ሰዎችን በመጠቀም ሰዎች የሚረዱበት የሚታገዙበት ነገር ላይ አብረን በጋራ ማህበራዊ ሚዲያውን ቴክኖሎጂውን አሁን ጊዜው የዲጂታል ዘመን ነው። እሱን በመጠቀም ለመልካም ነገር እናውለዋለን ብለን እናምናለን። በቲክቶክ እና በተለያዩ መረጃዎችም እንመጣለን። ስለዚህ ሰብስክራይብ እያደረጋችሁ አይዟችሁ በርቱ፣ ወደፊት ቀጥሉ፣ ከጎናችሁን ልትሉን ይገባል። ይሄ ለበጎ ዓላማ የተቋቋመ የዩቲዩብ ቻናል ነው። ስለዚህ ካሳነሽ መታሰቢያ የካንሰር እና በዚህ በህፃናት ዙሪያ የሚሰራ የበጎ አድራጎት ድርጅት ነው። ስለዚህ ሁላችሁም ሰብስክራይብ እያደረጋችሁ ቤተሰብ ትሆኑ ዘንድ ነው በአክብሮት የምንጠይቀው። ካንሰር ላይ እንሰራለን። መረጃዎችን ግንዛቤ የሚፈጥሩ መረጃዎችን እናደርሳለን። መታገዝና መረዳት ያለባቸው ሰዎች በተለያዩ በጎ አድራጎት ድርጅቶች ድጋፍ እንዲደረግላቸው ግንዛቤ መፍጠር አዌርነስ የመፍጠር ስራዎችን በስፋት እንሰራለን። ስለዚህ ሰብስክራይብ እያደረጋችሁ ልታበረታቱን ይገባል። መልካም ነገር ነው የሚቀርበው፣ ጥሩ ነገር ነው፣ ስድብ አይደለም ወይም ሌላ ነገር አይደለም። እኛ ወደ እናንተ የምናቀርበው ትውልዱን የሚጠቅም ማህበረሰቡን የሚጠቅም እናቶችን አባቶችን የሚጠቅም ማንኛውም ሰው ስለ ካንሰር ማወቅ ያለበትን ነገር እንዲያውቅ። ትልቁ ችግር የግንዛቤ ችግር ነው። የኔ እህት የሞተችው በግንዛቤ ችግር ነው፣ በመረጃ ጥረት ነው፣ ምንም ነገር ባለማወቋ ነው። ምክንያቱም ካንሰር በባህል ህክምና መዳን ይችላል እየተባለ እኔ እንዳልሰማ ተደብቄ በቤት ውስጥ የባህል ህክምና ነበር ስታደርግ የነበረው ለበርካታ ዓመታት። እኔን አላቅም ነበረ። መጨረሻ ላይ ተዳክማ ወደ ጥቁር አንበሳ ሪፈር ሲጻፍላት ነው ለእኔ የተነገረኝ። ከዛ በኋላ ብዙ ጥረት አድርገናል፣ ግን ልትተርፍ አልቻለችም። ይሄ ትልቅ ከግንዛቤ ችግር የመጣ ነውና ካንሰር ላይ መስራት አለብኝ። እህቴ መረጃ ስለሌላት በተሳሳተ መረጃ የተነሳ ሞታለች። ይሄ መቆም አለበት። በቻልኩት መጠን እስከ ህይወት የፍጻሜ ድረስ በዚህ ዙሪያ ካንሰር ላይ መስራት አለብኝ። ያለኝን ሙያ ተጠቅሜ የሆነ ግንዛቤ ፈጠራ ላይ መስራት አለብኝ። መታገዝ ያለባቸው ሰዎች እንዲታገዙ የሆነ ነገር ማድረግ አለብኝ ብዬ ነው ካንሰር ላይ እሰራለሁ ብዬ በሌላ ሀሳብ ያመጣሁትን ቻናል ወደዚህ የቀየርኩትና አይዞ በርታ በሉኝ፣ ከጎንህ ልትሉኝ ይገባል። ሰብስክራይብ ልታደርጉ ልታግዙኝ ይገባል። ገንዘብ አይደለም፣ ሰብስክራይብ አድርጉ በቃ፣ ሌላ ነገር አይደለም። ሰብስክራይብ ሳታደርጉ እንዳታልፉ። በተለይ እህታችሁን የምትወዱ ሰው በካንሰር መሞት የለበትም። በመረጃ እጥረት የተነሳ ሰው በካንሰር መሞት የለበትም። ማስተማር አለብን፣ ግንዛቤ መፈጠር አለበት ብላችሁ የምታምኑ ሰዎች ሰብስክራይብ ሳታደርጉ እንዳታልፉ ላለሁ። ስለ ሁሉም ነገር ከልብ አመሰግናለሁ።